አሰላሙ አለይኩም። ይህቺ አህባሽ ምን እንደምትል እንስማትና እንመለሳለን ኢንሻአላህ። እስኪ መውጁዱን ቢላ መካን ሚል አገኘች እንዴ ከቁርአን ወይ ከሐዲስ ወላ ከሰለፎች? እስኪ እናድምጣት። አንዳንድ ሰው የሆነ የተጻፈው ሁላ ሲነበብ ኪታብ ይመስለናል። ይሄ አሁን የመንዙማ የሚባል የሆነ የሽርክ መንዙማ እንደዛ እንደራሷ አህባሽ የጻፈውን መጽሐፍ አምጥታ ለማህበረሰብ ታነባለች። እስኪ እናድምጣትና እንመለስላታለን። አላህ ሱብሓነሁ ወተዓላ ፈላ መካነ ለሁ ወላ ዘማነ ለሁ ገባሽ አይደለም? ፈላ መካነ ለሁ ወላ ዘማነ ለሁ ኩል ቦታም ሆነ ዘመን የለው ኩሉ መን ካነ ለሁ ሁሉም ግን የሱ ነው። ቀድ ካነ አላሁ ለሁ መውጁዱን ቢላ መካን ይሄው እንግዲህ ተናግረውታል። መውጁዱን ቢላ መካን ቀዲሙን ቢላ ዘማን አላህ መውጁዱን ቢላ መካን ያለ ቦታ ያለ ቀዲሙን ቢላ ዘማን ዘመና ሳይሸጋገርበት አበድ አዘል ይሆነ። ተመልከቱ። ይህ ሁሉ የቁርአንን አስተምሮት አላህ Subhanahu Wa Ta'ala ከአርሽ በላይ ነው የሚለውን የቁርአን አስተምሮ ውድቅ ለማድረግ ነው። ተመልከቱ። ኪታብ አጡ፣ ቁርአን አጡ፣ ሐዲስ አጡ። የሰለፎች ኪታብ ሲያጡ ምን ይዘው መጡ? አሁን ደግሞ የመንዙማ የጭፈራ ይሄ የሽርክ ስንኞች የተጻፉባቸው አንድ አህባሽ የጻፈውን ይዘው መጥተው እሱም ማንበብ ጀመሩ። ይሄ ነው በቃ እንጂ አንድም ከቁርአን ከሐዲስ አሁንም መውጁዱን ቢላ መካን ሚል ማምጣት አትችሉም። ይሄንን ከየት ያመጣሽው? ይሄንን መሰለሽ ስትቅሚ እዛ የምትጨፍሩበት እንደዚህ አይነት የጫት ቦታ ላይ ምትይው ነው እንጂ ቁርአን ላይ ማታመጪም ሐዲስ ላይ ማንንም አያመጣም። ምክንያቱም አላህ አንዴ ከአርሽ በላይ ነኝ ብሎ ዘግቶታል። ግልጽ ነው አይደለ? طيب ግልጽ ምንም በማያሻማ አልረህማኑ على العرش استوى አላህ ከአርሽ በላይ ከፍ አለ። አሚንቱም ፊ السماء ከሰማያት በላይ ያለውን ተማመናችሁትን ከአርሹ በላይ ከሰማያት በላይ ከፍ ያለው አላህ ነው። ኢብኑ ጀሪር አጠበሪ እንዳስቀመጡት እንደዚሁ ደግሞ ነብዩ አለይሂ ሰላቱ ወሰለም ኢስራ ወልሚዕራጅ ወደ ሰማይ ነው ወጡት። በጣም በርካታ ዱዓ ስናረግ ቀልባችን ወደ ሰማይ ነው የሚንጠለጠል፣ እጃቸው ወደ ሰማይ ነው ተቆጥሮ አያልቅም አላህ ከአርሽ በላይ ለመሆኑ። ግልጽ ነው አይደለ? መውጁዱን ቢላ መካን የሚል ፍልስፍና የጫት ወሬ ላይ እንጂ የለም አይገኝም። የትም አለች። አድምጧት። ሌላ ደግሞ እንደዚህ አይነቱን መሻይኾቻችንን እንደነዚህ አይነቶቹን አባቶቻችንን አንዳንድ ነገር ላይ ያቀረቡ ተራ ሰዎች እነሱ የሚናገሩትን ሐቅ ለመደበቅ ውሸታሞች ናቸው። ገባሽ አይደለም? ሸሪዓን የሚያጠፉ ናቸው። የሞተ ሰውን ተገዙ የሚሉ ናቸው። ቀብር አምልኩ የሚሉ ናቸው እያሉ ይናገራሉ። ገባችሁ አይደለም? እነዚህ ሰዎች ግን ሐቅ ነው የተናገሩት። አባቶቻችን ለሸሪዓ ነው የቆሙት። ልክ እንደናንተ ሙሽሪኮች ቀደምቶች ምን ይሉ ነበረ? አላህ ቁርአን ላይ ሲነግረን በል ቃሉ ኢና ወጀድና አባአና ዐላ ኡመቲን ወኢና ዐላ አሳሪሂም ለሙህተዱን። ከነብዩ ጋር ሲከራከሩ ምን ይላሉ? እኛ አባቶቻችንን በዚህ መንገድ ነው ያገኘነው፣ እኛም የአባቶቻችንን መንገድ ይዘን ነው የምንሄደው ይሉ ነበረ። ማንነማን? የቀደምት ሙሽሪኮች። እናንተም ዛሬም ያላችሁ ሙሽሪኮች ምን ትላላችሁ? አላህ እንደዚህ ያለ ነብዩ እንደዚህ ያሉ ስትባሉ አይ አባቶቻችንን ቀደምቶች ላላችሁ። ሱብሃንአላህ። እኛ ምንከተለው ቁርአን ሐዲስ على فهم السلفنا الصالح በቀደምቶች ግንዛቤ እንጂ አባቶቻችን ተሳሳቱ ማለት እኛም እንሳሳታለን ማለት አይደለም። ግልጽ ነው አይደለ? ስለዚህ አላሁ فوق العرش አላህ ከአርሽ በላይ ነው ያለ። ከዛ ውጪ ይሄ ሽርክ ምናምን እናውግዛለን። هذا والله أعلم።